የትጋት የሥራ መውደድና የታታሪ ተምሳሌት የሆኑ ጃፓኖች ምድር ዋና ከተማ ቶኪዮ ላይ ይገኛለሁ። አሁን ያለሁበት አካባቢ ደግሞ የጃፓንን የአጭር ጊዜ ለውጥ ማሳያ የሚሆን ሺንጁኩ የሚባል የቶኪዮ ክፍል ነው። እዚህ አካባቢ የህንፃው አካል መሬት ሳይነካ በቋሚ ብረቶች ተንሳፎ የሚገኝ የአውቶቡስ መናኸሪያና ባለ 45 ወለል የማዘጋጃ ቤት ህንፃ እንዲሁም በርካታ የቱሪስት መዳረሻ ቦታዎች ይገኛሉ። የዚህን አካባቢ የአጭር ጊዜው ለውጥ በአይናቸው በብረቱ የተመለከቱ አንድ ኢትዮጵያዊ ወደ እናንተ አቀርባለሁ። ከእሳቸው ጋር አጭር ቆይታ ይኖረናል። አብራችሁን ቆዩ። ስለኛ ቶጌቶ እንደማለ ስለተገናኘን በጣም ደስ ብሎኛል። እኔም ደስ ብሎኛል። መልካም እንግዲህ በጃፓን ረጅም ጊዜ እንደመኖርህ ብዙ ነገር ታጋራናለህ ብለን ተስፋ እናደርጋለን። በተለይ ደግሞ እዚህ አካባቢ ልዩ ትዝታ እንዳለ እናውቃለንና ከሀገራችንም ታሪክ ጋር የተገናኘ ጎዳና ነው ይባላል። እሱን በተመለከተ ለተመልካቾቻችን ገለጻ ታደርግልናለህ? በምን አጋጣሚ ወደ ጃፓን እንደመጣህ ብትገልጽልንና ወደ ቀጣዩ ብንሄድ። እሺ፣ እኔ የመጣሁት ወደ ጃፓን ለትምህርት ነው። ትምህርት ጨርሼ እዚህ ሀገር ላይ ወደ 41 ዓመት ሆኖኛል እና እዚህ ሰፈር አብዛኛውን 40 ዓመት እዚህ ሰፈር ነው የኖርኩት። ይሄ ሰፈር ሺንጁኩ ይባላል። የቶኪዮ ማራቶን ጊዜ አበበ ቢቂላ በዚህ ጋር ነው ሮጦ ሲያሸንፍ የመጨረሻዎቹን ኪሎ ሜትር ሲመለስ በዚህ ጋር ነው ብቻውን የሮጠው እና ይሄ ወደ ስታዲየሙ የሚሄደው መንገድ ነው። እኔ ስመጣ ይሄ መንገድ እየሰፋም አልነበረም። ይሄ መንገድ የሰፋው በቅርብ ጊዜ ነው። እኛ ስመጣ እንዲያውም እኔ ድንጋይ አቀብዬ ነበር ይሄንን መንገድ ሲሰራ። አሁን እዚህ ጋር የምታዩት ይሄ የአውቶቡስ የክፍለ ሀገር አውቶቡስ ተራ ነው። ይሄም ያለቀው የዛሬ 3 ዓመት ነው። ባይገርማችሁ ግን ከስር መሬት የለውም። ይሄ ህንፃ ሲሰራ ከስር በብረት ላይ ነው የተሰራው። በሱ ስር ባቡሮች በሙሉ የሚያልፉበት ነው እና ጃፓኖች ያው እንደ ጉንዳን ነው የሚሰሩት። ማለትም አንድን ነገር በሚሰሩበት ጊዜ ፕላን ተደርጎ ከተጠና በኋላ ያንን ወደ ስራ ሲወስዱት እንደዚህ አይነት ውብ የሆነ ከተማን ሰርተዋል እና በተለይ ከ1945 ላይ ጦርነት ከተሸነፉ በኋላ ከዛን ጊዜ ጀምሮ ነው ይህንን ድንቅ የሆነ አገር እና ድንቅ የሆነ ሰፈር ሊሰሩ የቻሉት እና እኛ ስንመጣ ይሄ ሰፈር እንዴት እንደነበረ እናውቀዋለን። እዚህ ጋር ውድቅድቅ ያሉት ቤቶች የሽንት ራሱ ሽታው አያሳልፍም ነበር። እዚች ጋር ደግሞ ደረጃዋ አንድ ብቻ ደረጃ ነበረች። እዛ ጋር እኔና ዙዙ ሁል ጊዜ እየሄድን የምንበላበት የድሃ ቤት ነበር። በጣም ርካሽ ቤት፣ የቶንካቱ ቤት እና ሰውየው ራሱ ይጨምርልን ነበር ያንሳችኋል እያለ። ይሄ ሰፈር በጣም አሁን ተለውጧል። እነዚህ አሁን ይሄ ህንፃ በቅርብ ቀን የተሰራው ከተሰራ ምናልባት 9 ዓመት ወይ 10 ዓመቱ ነው። ሺንጁኩ ረጃጅም ፎቆች የሚገኙበት ቦታ ነው እና ይሄ ሚትሱይ ቢልዲንግ ይባላል፣ ስሚቶሞ ቢልዲንግ ይባላል። በጃፓንኛ ሾምቤ የኮቾ ይባላል። ሾምቤ ማለት በጃፓንኛ ሽንት ማለት ነው። የኮቾ ማለት ደግሞ መንደር ማለት ነው። ድሮ እኛ እዚህ ነበረ የመጣን እኔና ዙዙ ከአንጋጋ ጋር የምንጠጣው። ይኸው እዚህ ጋር ያሉትን ቤቶች ተመልከታቸው። እነዚህ አይ አሪጋቶ። ይኸው እዚህ ጋር ይኸው አሁን ለማታ ዝግጅት ላይ እያደረጉ ነው፣ እያዘጋጁ ነው።
እና ያው ኮኒቻን ናንጂካራ ይሄ የቶኪዮ ማዘጋጃ ቤት ነው። እኛ እዚህ ስንመጣ ይሄ ህንፃ አልነበረም። ድንጋዩንም እኔ ነኝ ያቀበልኩት። ይሄ ህንፃ ሲሰራ እዛ አዲስ አበባ ኦልድ ኤርፖርት የነበረው የኳስ መጫወቻ አሸዋ ሜዳ ይባላል። በዛ የተነሳ አሸዋ ሜዳ ብለን ስም አወጣንለት። እዛ ከነዙዙ ከናበበ ጋር እዚህ ጋር ኳስ እንጫወት ነበር። ይሄ ቀደም የነገርኳችሁ አሸዋ ሜዳ ይሄ ነበር። እዚህ ላይ ነበረ ኳስ እንጫወት የነበረው። ይኸው አሁን እዚህ ሰው እንትን በእኛ ኳስ መጫወቻ ቦታ ላይ ይኸው ተኝተው ይንከባለሉበታል። እኛ እዚህ ጋር ነው። የከንቲባዋ ቢሮ እዚህ ላይ ነው። ሁለተኛው የዓለም ጦርነትን ሲሸነፉ እነሱ ያለ የሌለ ኃይላቸውን በሙሉ ወደ ስራና ሀገራቸውን ወደ መለወጥ ነው ያደረጉት። ሰላም ስላላቸው ጉልበታቸውንም ገንዘባቸውንም ኃይላቸውንም እውቀታቸውንም ስራ ላይ ነው የሚያሳልፉት እና እኔ አሁን ትልቁ ጸሎቴ ደግሞ የሚሆነው ምንድነው አገሬን ሰላም ማስጣት ነው የምለው እና እነዚህ ሰዎች በዚህ ጊዜ ውስጥ እንደዚህ ሊደርሱ የቻሉት ሰላም ነው። ሰላም ለሀገራችን። ከፍተኛ ሕዝብ ከሚኖሩባቸው የዓለማችን ከተሞች ውስጥ ቀዳሚዋ ቶኪዮ ናት። በጉያዋ 37 ሚሊዮን ሕዝብ አቅፋ ይዛለች። ታታሪና ጠንካራ የሆኑ የከተማዋ ነዋሪዎቿ እንደ ሸረሪት ድር በተሳሰረው የባቡር መስመር በመጠቀም ከሰዓታቸው ለደቂቃ እንኳን እንዳይስተጓጎሉ በማድረግ በሰላም ወጥተው እንዲገቡ ታደርጋለች። ከንጋቱ 11 ሰዓት እስከ እኩለ ሌሊት 6 ሰዓት ያለማቋረጥ ሲመላለሱ ይውላሉ፣ ያመሻሉ። ሀገር አቋራጩን ባቡር ጨምሮ በቀን ውስጥ 18 ሚሊዮን ተገልጋዮች እንደሚያመላልሱ ይነገራል። ቶኪዮ በበርካታ ቱሪስቶች ከሚጎበኙ ቦታዎች አንዱ ሹባያም የመተላለፊያ መንገድ አንዱ ነው። ከዚህ አካባቢ አጠገብ በሚገኘው የሹባያ ባቡር ጣቢያ ስሙን የተዋሰው የመተላለፊያ መንገድ በስራ መውጫ ሰዓት ከያቅጣጫው በአንድ ጊዜ የሚለቀቀው የእግረኛ ብዛት እስከ 3000 እንደሚደርስ ይነገራል። በቀን ደግሞ 1.8 ሚሊዮን ሕዝብ በዚህ መተላለፊያ እንደሚጠቀም ይነገራል። እዚህ ቦታ ላይ ለመሻገር ከሚንቀሳቀሰው ሰው በተጨማሪ የፎቶ ማስታወሻ የሚነሳው፣ ለንግድ ማስታወቂያ የሚቀረጸው ሰው ብዛት በርካታ ነው። ከመላው ዓለም የሚመጡ ቱሪስቶች ይህንን መተላለፊያ ከተመለከቱ በኋላ የሚያመሩት በአጭር ርቀት ወደሚገኘው የውሻ ሐውልት ነው። ይህ ሐውልት ሃቺኮ የተባለ ውሻ መታሰቢያ ነው። ሐውልት እስኪቆምለት ድረስ የደረሰው ምን ስራ ቢሰራ ነው ብላችሁ ከጠየቃችሁ የምታገኙት መልስ ሲያንሰው ነው እንድትሉ ያደርጋል። ሃቺኮ በትክክል ካልጠራሁት አስቀድሜ ይቅርታ ጠይቃለሁ። ሀዲሳቦሩ ኡኖ የተባለ የቶኪዮ ዩኒቨርሲቲ መምህር ታማኝ ውሻ ሲሆን መምህሩ በጠዋት ወደ ስራ ሲሄድ እስከ ሹባያ ባቡር ጣቢያ የሚሸኘው፣ ከስራ ሲመለስም ሰዓቷን ሳያዛንፍ እዛው ባቡር ጣቢያ የሚጠብቀው የሚወደው ውሻው ነበር። አሳዳሪው መምህሩ እዛው ስራ ላይ ያለ በድንገተኛ ሞት ቢለየውም ካሁን ይመጣል በማለት ያለ መታከት ወትሮ ይለያዩበትና ይገናኙበት የነበረው ቦታ ለ9 ዓመታት ጠዋትና ማታ በመሄድ አሳዳሪውም በተስፋ ይጠብቅ ነበር። ውሻው 13 ዓመት በምድር ላይ የቆየ ሲሆን 9 ዓመት ሙሉ እየተመላለሰ ሲጠብቅ ቆይቶ የዘወትር ልምዱ የተገታው በሞት ነበር። የዚህ ታማኝ ውሻ ተግባር ታማኝና ተስፋ የማይቆርጠው የጃፓን ሕዝብን ይወክላል በማለት ይህ ሐውልት ተሰራለት።